የኤቢኤስ ሞጁል ወይም ደግሞ የአንቲ ብሬክ ሎክ ሲስተም ሞጁል በዋነኛነት የሚጠቅመው አራቱም ጎማዎች ላይ በቂ የሆነ የብሬክ ፕሬሸር እንዲኖርና ድንገት ፍሬም በሚያዝበት ጊዜ ዊል ሎክ እንዳይፈጠር ያደርጋል። እንዲሁም ደግሞ መኪናችንን እርጥበታማ በሆነ መንገድ ላይ በመናሽከረከርበት ጊዜ በበቂ ሁኔታ ፍሬም መያዝ እንዲችልና ድንገት ፍሬን ስንይዝ ደግሞ የመኪናውን አቅጣጫ ወይም ደግሞ መኪናው እንዳይንሸራተትብን ለመቆጣጠር የሚያስችል ሲስተም ነው። የኤቢኤስ ሞጁላችን ስራውን ከተለያዩ ኮምፖነንቶች ጋር በመተባበር የሚሰራ ሲሆን የመጀመሪያው ዊል ስፒድ ሴንሰር፣ ሁለተኛው ደግሞ ቫልቭ፣ ሶስተኛው ፓምፕ እንዲሁም ደግሞ ኢሲዩ ናቸው። የዊል ስፒድ ሴንሰራችን በአራቱም ጎማዎች ላይ የሚገጠም ሲሆን የመኪናውን የጎማውን ፍጥነቱንና ዙሩን በመቆጣጠር ሲግናል ለኤቢኤስ ሞጁሉ ይልካል። ቫልቭ በአራቱም እግሮች ላይ የሚገኝ ሲሆን የፍሬን ዘይቱ ፍሰቱን የሚቆጣጠር ሲሆን በኤቢኤስ ሞጁሉ አማካኝነት ፕሬሸሩንና ዊል ሎክ እንዳይፈጠርም ያደርጋል። ፓምፑ በኤቢኤስ ሲስተም ውስጥ የሚገኘውን የፍሬን ዘይት ሃይድሮሊክ ፕሬሸር በመፍጠር በበቂ ሁኔታ እንዲንቀሳቀስ ያስችለዋል። ኢሲዩም ከስፒድ ሴንሰር የደረሰውን ዳታ አናላይዝ ካደረገ በኋላ ለፓምፕና ለቫልቭ አስፈላጊውን የሆነ ትዕዛዝ በማስተላለፍ ዊል ሎክ ብሬክ ላይ እንዳይፈጠር እንዲከላከል ያደርጋል። የኤቢኤስ ሞጁላችን እንዴት ነው የሚሰራው ካልን አሽከርካሪው ፍሬን በሚይዝበት ጊዜ በሃይድሮሊክ ፕሬሸር አማካኝነት የመኪናው የጎማው ፍጥነት መቀነስ ይጀምራል። መኪናው የጎማው ፍጥነት መቀነስ ሲጀምር ዊል ስፒድ ሴንሰራችን ሎክ እንደሚፈጠር ሲገምት ቀጥታ ሲግናል ወደ ኤቢኤስ ሞጁል እንዲደርስ ያደርጋል። ኤቢኤስ ሞጁሉም የደረሰውን ከስፒድ ሴንሰሩ የደረሰውን ዳታ አናላይዝ በማድረግ ሎክ ወደሚፈጠርበት ጎማ ላይ ከፍተኛ የሆነ ፕሬሸርን በመጨመርና በመቀነስ ደጋግሞ ያንን በማድረግ ፐልስ እንዲፈጠር ያደርጋል። የተፈጠረውን ፐልስ በአግባቡ ጎማው ፍሬን መያዝ እንዲችልና ለመዞር እንዲችል ያስችለዋል። ኤቢኤስ ሞጁላችን ሲበላሽ ከምናያቸው ችግሮች ውስጥ የመጀመሪያው የኤቢኤስ ላይ ዳሽቦርዳችን ላይ ማብራት ይጀምራል። ሁለተኛው ደግሞ ዊል ሎክ እንዲፈጠር ያደርጋል ወይም ደግሞ ፍሬን ይዞ ይቀራል። ሶስተኛው ደግሞ እርጥበታማ መንገድ ላይ ፍሬን ለመያዝ ስንሞክር ቶሎ አይዝልንም፣ ዘግይቶ ነው የሚይዘው። አራተኛው ደግሞ የፍሬን ፔዳላችን ይጠነክራል እንዲሁም ደግሞ ቫይብሬሽን ወይም ደግሞ ከፍተኛ የሆነ መንቀጥቀጥን እናስተውልበታለን። የኤሌክትሪካል ችግሮች ሲኖሩ እንዲሁም ደግሞ የኤቢኤስ ሞጁሉ አካባቢ ኮሮዥን ካለ እንዲሁም ከአገልግሎት ወይም ደግሞ ብሬክ ፍሉይድ ሊኬጅ ካለ የኤቢኤስ ሞጁላችን ችግር ሊኖርበት ይችላል።